ወርቅ ሰርቃለች ተብላ የተጠረጠረችው ዳጣ ወይዘሮ ማርታ አንተነህ ያስጠቃኸኝ ያስደፈርከኝ የማትታወቅ ልጅ አንጥተህ ብላ ለፖሊስ እደውልና ይች ልጅ ትያዝ እያለች ለአቶ ደረጀ ነግረው ነበር። አቶ ደረጀም እሷ ትንጣ ስትመጣ ምንም ነገር እንዳታስቀይሟት በስርዓት እንነግራታለን በማለት ለባለቤቱና ለልጁ ተናግሯል። እነሱ ግን ጭራሽ ትከራከርላታለህ ፖሊስ እንዲመጣና እንድትፈተሽ ነው እንዴት ንብረቴን ተዘርፌ በማትታወቅ ሰው አንጥተህ ታዋረደኛለህ? እስከዛሬ ምን ነገር ጠፍቶኝ እያውቃል? በልጆችም በሰራተኛም እንዲሁም በእናታም ማንም ያጠፋ ነገር የለም ደረጀ እያለች ደረጀን እየወቀሰችው ነበር። መጡ እጅ ለእጅ ተያይዘው በጣም ደነገጠች። ፊት ለፊት ስታያቸው አንቺ ሌባ ድፍረትሽ አይንሽን በጨው አጥበሽ መጣሽ አንቺ ሌባ እያለች እሷን እንቅ ስታደርጋት ምንድነው አልገባኝም፣ እባክሽ ልቀቂኝ፣ እኔም መውቀው ጉዳይ የለም ብትላትም ወይዘሮ ማርታ ልትራራላት አልቻለችም። ልቀቂያትና በስርዓት እናውራት እባክሽን አላት አቶ ደረጀ። ተው እንጂ አንተም እኮ ልትከራከር እና ልትቆጣ ይገባል እንጂ ጭራሽ ከሷ ጎን ቆመ ጠበቃ ልትሆንላት ትፈልጋለህ ወይ? በማለትም ያች እንዳታ አሰቃየቻት። እባካችሁ አለ እናታ ተረጋጉ። አቶ ደረጀ ያችን ልጅ ለብቻዋ ክላስ አስገብቶ ጠየቃት። ዳጣ ከአሁን በፊት እንዲህ አይነት ነገር ከቤት ውስጥ ጠፍቶ አያውቅም። በጣም ውድ ነው የጠፋ ውድ ነገር ነው። እባክሽ የምታውቂው ነገር ካለ ንገሪኝ ሲል ለልጁ ለዳጣ ቢነግራትም አንተም ትጠረጥረኛለህ ወይ? ቆይ እኔ ለምን እንደዚህ አደርግ ነበር? በእርግጥ ጎዳና ላይ እንደነበር ስለዚች ልጅ አብዝተህ የምትጨነቀውስ ለምንድን ነው? ወደዚህ ቤት ለምን ይዛሃት መጣ? እውነቱን እንድትነግረኝ እፈልጋለሁ አለችው። ማርታ ለባለቤቷ ላቶ ደረጀ እባክሽ አንቺ እኔ ሳውቅሽ እንዲህ አይነት ሴት አልነበርሽም። እኔ ባልሽ አይደለሁ የምልሽን ነገር መስማት አለብሽ። ትዕግስተኛ ሰው አልነበርሽም ወይ? ስለዚህ ታገሽኝ ሲል ለማርታ ነግሯታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ ያላችሁበት ሰላማችሁ ብዝት ይባል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉት በአክብሮት እጠይቃለሁ። ከ18 ዓመት በኋላ ቤተሰቦቿን ያገኘችው ዳጣ በመጨረሻ ንብረቴን ዘርፋኛለች በማለት እንጀራ እናቷ በዳጣ ላይ ችግር ለመፍጠር አስባለች። አባቷ ደግሞ እውነቱ ሳይታወቅ የዲኤንኤ ምርመራ ሳይታወቅ ልጄ ናት ብሎ ማሳወቅም አልፈለገም። እስከ ጊዜው ድረስ እዚህ ቤት ትቆይልኝ ብሎ እቤት አሳውቋል። እነሱ ፈቃደኛ አልነበሩም። እሱ ግን በውጪ አባዬ ብላ ትለዋለች። በድብቅ አባትና ልጅ መሆናቸውን ይተዋወቃሉ። ግን እቤት ያለችው ተንኮለኛ ኤቢ ተብዬዋ ከናታን ጋር ለምን ትቀራረባለች በዚህ መልክ በማለት እሷን ለማጣላትና ከዚያ ቤት ስሟን አስጠፍታ እሷ በሰረቀችው ነገር እንድትወቀስ አድርጋታለች። ወይዘሮ ማርታ ደግሞ እሷ ናት የሰረቀችው፣ ከአሁን በፊት ምን ጠፍቶኝ ያውቃል? የኔ ልጆች እንዲህ አይነት ነገር ያደርጋሉ ወይ? ወይንስ ሰላም ታነሳለች ወይ? አንተ ታውቃለህ ምን ጠፍቶ ያውቃል እዚህ ቤት ብላ እንግዲህ ለባለቤቷ እየነገረችው ነበር። ባለቤቷም እባክሽ ተረጋጊ ብሎ ለማረጋጋት ሞክሯል። እንደዚህ የምትጨነቅበትን ደግሞ እውነቱን ንገረኝ፣ ይች ልጅ ማናት? የማናት ልጅ ወደዚህ ቤት እየመጣችው ምን ለምንድን ነው እያለች በጣም እያፋጠጠችው ነው። እሱም የጓደኛ ልጅ ናት ብሎ የጓደኛው ልጅ እንደሆነች ሲናገር ማንኛው እያለች ለሱ ምነግረዋለች። እሱ ግን በቃ ለመሸወድ እያሰበው ነው። እናታም ወደ ውጭ ይዞ ሄዶ ለሁለቱም ኬክ ሲጋብዛቸው ትንሿ ልጅ ውሃ ግን እውነቱን ዝርግፍ አድርጋ የእናቴን ጌጣጌጥ ከእህቷ ኬስ እንዳየችው እውነቱን ተናገረኝ። ይች ልጅ እንግዲህ አትዋሽም፣ የተናገረችው ነገር ምንም ውሸት አይደለም፣ እውነት ነው። ስለዚህ የምትሰርቀውና የወሰደችው
አቺ አቢናት በማለት እውነቱን ለአባትየው ወደ ክላሱ ገብቶ አባትህ ደውሎልኝ ያቅም እንዴት ነው ትምህርትስ ደህና ነው ወይ ብሎ ጠይቆት ጥሩ ነው ትምህርትም የእማዬ ጌጣጌጥ ጠፉ አይደለ ውሃ እንግዲህ ለምስክርነት ባትበቃም አትዋሽም የእማዬን ጌጣጌጥ ከእህቷ ኪስ አይተዋለች በማለት ለአቶ ደረጀ ነገረው። አቶ ደረጀም ያችን ልጅ ለመጠየቅ በጣም በንዴት ከናታን ኪስ ወጥቷል። ወደ ቤት ሲመለሱ የዳጣን ልብስ አንስታ የዝችን የበቃ ጠቀመው ቃላት ይደብራልና የእሷን ልብስ እንዴት ከኒ ልብስ ጋር ትደባልቂያለሽ ብላ የቤት ሰራተኛዋን ሰላምን ከፍ ዝቅ እያደረገች ስትነገራት ቆይማ እኔ እኮ ልብስሽን ላጥብልሽ ወደ ማጠቢያ ማሽን ላስገባው ነው እዛ ነው ያደረኩት። ቆይ አንቺ ልጅ መቼ ነው የምትሻሻዩ? ግን ለምንድን ነው እንደዛ የምትሆኑ? እያለችም ብትነግራት በጣም ልብሱን መሬት ከመጣሏ በእግሯ ርግጥግጥ አድርገው ከፈለግሽ ልበሽው ብላት ለቤት ሰራተኛዋ ጥላ ሄዳለች። ወይዘሮ ማርታ ያቺ ልጅ ፊት ለፊት ካገኘቻት መልሳ ጉዳት እንደምታደርስባትና እንዲሁም ደግሞ አቶ ደረጀ እባክሽ አሁን ታገሺ፣ እንደ በፊቱ ጸባይሽ ይረጋጋ፣ እኔ እስከማውቅሽ ድረስ መረጋጋት አለብሽ፣ እኔ አጣርቼ ደርስበታለሁ፣ ከወሰደች ምን ይቀበላታለሁ ብሎ ልጁን እያጣራት ነበር። እኔ በእርግጥ ጎዳና ላይ እንደነበረ አወድ ግን አሁን ተሻሽያለሁ፣ እነ ብሩህ ጋር ነው የምኖረው። ስለዚህ በዚህ መልክ እንዴት ትጠረጥሩኛላችሁ? አይደለም ውድ ነገርና በብዙ ገንዘብ የሚያወጣ እኔ 5 ሳንቲም አልወሰድኩም፣ ስለምታወሩት ነገር አላውቅም ብላ ለአባቷ መልሳለታለች። ወደ ውጭ ስለወጡ ተንኮለኛ ናታን የምትወደው ደግሞ አይቢ የት ነው የሄዱት ብላ ለቤት ሰራተኛዋ ለሰላም ነግራታለች። እነሱም ወደ ውጪ ወጥተዋል ብላ ከፈለግሽ ለምን ስልክ አትደውይለትም ለናታን ብላለች። አይሱ እኮ እኔን አያናግረኝም ቴክስት የማይመልስም ስደውል የማያነሳም እያለች ነበር። ከውሃ ጋርና ከዳጣ ጋር ኬክ ሊጋብዛቸው ወደ ውጪ ስለወጣ እንዴት ያችን የትም የማትታወቅ ልጅ እሷን ሊጋብዝ ይዞ ወጥቷል እኔን ጥሎ በማለት በጣም ተነጫንጫለች። ወደ ቤት ሲመለሱ ጥሩም ፊት አልሰጠቻትም። ቆይ ግን አንቺ ምን አድርጌሽ ነው በዚህ ልክ በማለት ዳጣ እህቷን እንጀራ እናቷን ልጅ እንግዲህ ልትቀጣት ስትይዛት ጫፌን እንዳትነኪኝ ማን ነው ታላቅ ታናሽነቱ ሳይለይ እና ሳይረጋገጥ በማለት ሁለቱ ሊጣሉ እንደተያያዙ ሰላምን ገብታ ምንድነው ነገሩ አራራ ብላ ለመገላገል አስባለች። እኔ ምን ላድርጋት እሷ ናታ ታዲያ ብላ ደግሞ ዳጣ ለሰላም መልሳላታለች። አባትየው በንዴት ወደ ክላሱ ገብቶ ቦርሳውን አጠገቡ አስቀምጦ ጠርቷታል። ነይ በማለት በሩን ከፍታ ስትገባ በይ በሩን ዝጊው ብሎ በሩን ዘግታ ነይ ቦርሳውን ክፈችው ሲላት ተርበተበተች። ምንድነው እያለች የምትመልሰው ግራ ገብቷት እየተርበተበተ ለአባቷ እየነገረችው ያንን ቦርሳ እንድትከፍት አድርጓታል። በመጨረሻ ጥፊ እንግዲህ ልጁ ያቺ ምስኪን ልጁ ባላየችው ዳጣ እንዲህ አይነት ነገር በዚህ መንገድ እንድትጠረጠር አስደርጋታለች። ይህም በቅናት የተነሳሳ ነው። እኔ ሰላምንና ዳጣ በጣም ነው የምወዳቸው ብላ ለናታን ነግረዋለች። እህቷንስ ደግሞ ሲላት እሷንም እወዳታለሁ ብላ እውነቱን ተናግራ ከዳጣ ተጠርጣሪነት በሐሰት እንግዲህ እንድትወነጀል ለማድረግ አስባ ነበረ። ያንን ወይንም ከዚያ እንድትድን ደግሞ ልጅቷ አይታለ። ምክንያቱም ወደ ክላስ ስትገባ በኪሷ አድርጋ ልጅቷ ምንድን ነው ብላ ስትጠይቃት መታታለች። ስለዚህ ለማየ ነግራት እሷ ናት የነገረቻት ጌጣጌጡን ሸጠሽዋል ብላ ስትላት እኔ አልተናገርኩም በማለት ለአባቷ ስትመልስ አንቺ ዝም በይ ሲላት በጥፊ ትንሿን እህቷን መታታለይ። ውርደት ነው እንግዲህ ምንም እንኳን ብትወደው በላህ አይደለም። ፍቅር ደግሞ የሁለቱ ፍላጎት ነው እንጂ የአንድ ፍላጎት መሆን የለበትም። ይህ ልጅ ለአባትየው የጓደኛው ልጅ ነው። ለትምህርት ነው ወደዛ ቤት የሄደው። እሷ ግን ወደ እሱ ጋር ማንም እንዲጠጋ አትፈልግም።
በዛ ምክንያት ይች ልጅ ወደዚህ ቤት እንድትመጣ አልፈለኩም፣ ትውጣ በማለት አመነጫጭቃ እንድትወጣ አድርጋታለች ማለት ነው። ግን ያን ደግሞ አልተሳካላትም። ሌባዋና ተጠርጣሪዋ በገዛ አባቷ ተይዛለች። እውነቱ ታውቆባታል። እናቷስ ወይዘሮ ማርታ ስትሰማ ደግሞ በእህቷ ላይ ምን አይነት እርምጃ ትወስድባት ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። ያው ሌባዋ ታውቃለች። ዳጣ ነጻ ወጥታለች።